ሰላም ጤና ይስጥልኝ እንደምን አላችሁ? ፉል ኔትወርኪንግ ኮርስ ኢን አማሪክ ዴይ 9ን ይዤ መጥቻለሁኝ። በዛሬው ክላሳችን IP4 ሂደር እንመለከታለን። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ሰፖርት ማድረግ ትችላላችሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ኦኬ IP4 ሂደር ከማየታችን በፊት OSI PDUስን ሪቫይዝድ እናደርጋለን። OSI ሞዴልን በተመለከትን ጊዜ OSI PDUን ተመልክተን ነበረ። እነሱን የተወሰነ ሪቫይዝ እናደርጋለን። አፐር ላየሮች ላይ ያ ማለት አፕሊኬሽን ላየር፣ ፕሬዘንቴሽን ላየር እና ሴሽን ላየር ላይ ዳታ ፕሪፔር ይደረጋል። ይህ በሴንደር በኩል ሆነን ነው እያየን ያለ ነው። ቀጥሎ ዳታው በላየር 4 ሂደር ኢንካፕሱሌት ይደረጋል። ዳታ ፕላስ ላየር 4 ሂደር ሴግመንት እንለዋለን። ቀጥሎ በላየር 3 ሂደር ኢንካፕሱሌት ይደረጋል። ሴግመንት ፕላስ ላየር 3 ሂደር ደግሞ ፓኬት እንለዋለን። ቀጥሎ በላየር 2 ትሪለር እና በላየር 2 ሂደር ኢንካፕሱሌት ይደረጋል። ይሄን ደግሞ የምንለዋለን ፍሬም እንለዋለን። እነዚህን በአጠቃላይ PDUs ወይም ፕሮቶኮል ዳታ ዩኒት እንላቸዋለን። ይሄ ማለት ምንድን ነው? ለምሳሌ ላየር 4 PDU ሴግመንት ይባላል። ላየር 3 PDU ፓኬት ይባላል። ላየር 2 PDU ደግሞ ፍሬም ይባላል ማለት ነው። ኦኬ ዛሬ ክላሳችን IP4 ሂደር ነው። ፎከስ የምናደርገው ላየር 3 ሂደር ላይ ይሆናል ማለት ነው። ላየር 3 ሂደር ላይ ብዙውን ጊዜ የምናውቀው ሶርስ IP እና ዴስቲኔሽን IP አድሬስን ነው። ከዛ በተጨማሪ ግን ፓኬቱን ከሶርሱ እስከ ዴስቲኔሽኑ ለመላክ የሚያስፈልጉ ተጨማሪ ፊልዶች አሉ። እነዚህ ፊልዶች እነማን ናቸው? ለምን አገልግሎት እንጠቀማቸዋለን? ስራቸው ምንድን ነው የሚለውን በዲቴል የምንመለከት ይሆናል ማለት ነው። እዚህ ጋር የምትመለከቱት IP4 ሂደር ስትራክቸር ነው። IP4 ሂደር ከዚህ ከመጀመሪያው ቢት ጀምሮ እስከ መጨረሻው ቢት ያለውን የሚያካትት ይሆናል ማለት ነው። እዚህ ውስጥ ያሉ ፊልዶችን አንድ ባንድ እንመለከታለን ማለት ነው። ኦኬ በመጀመሪያ ቨርዥን ፊልድ 4 ቢት ሌንግዝ ፊልድ ሲሆን ይህ የሚነግረን ምንድነው? እየተጠቀምን ያለነው IP ቨርዥኑ ምንድነው የሚለውን የሚነግረን ነው። ሁል ጊዜ የዚህ ፊልድ ቫልዩ 0100 ነው በባይነሪ፣ በዴሲማል ደግሞ 4 ነው የሚኖረው። ይህም የሚያመለክተው ምንድነው? እየተጠቀምን ያለነው IP4 መሆኑን IP ቨርዥኑ IP4 መሆኑን የሚያመለክት ነው ማለት ነው። IPv6 በሚሆንበት ጊዜ የዚህ ፊልድ ቫልዩ 0110 ወይም ደግሞ በዴሲማል 6 ይሆናል ማለት ነው። IPv6 በሚሆን ጊዜ የዚህ ፊልድ ቫልዩ 0110 ወይም ደግሞ በዴሲማል 6 ነው የሚሆነው። የIPv6 ሂደር ስትራክቸሩ ከIP4 ሂደር ስትራክቸር የተለየ ስለሆነ በቦታው ስንደርስ የምንመለከት ይሆናል ማለት ነው። ቨርዥን ፊልድ የሚነግረን እየተጠቀምን ያለው የIP ቨርዥኑን ይነግረናል ማለት ነው። IPv4 ነው ወይስ IPv6 ነው የሚለውን የሚነግረን ይሆናል ማለት ነው። በIP4 ሂደር ስትራክቸር ጊዜ ሁል ጊዜ የዚህ ቫልዩ ስንት ይሆናል? 4 ይሆናል በዴሲማል፣ በባይነሪ ደግሞ 0100 ይሆናል ማለት ነው። ኦኬ ቀጥሎ IHL ኢንተርኔት ሂደር ሌንግዝ 4 ቢት ሌንግዝ ፊልድ ነው። ይህ ፊልድ የሚነግረን ምንድን ነው? የIP ሂደሩን በ4 ባይት ኢንክሪመንታል ይነግረናል ማለት ነው። የIP4 ሂደሩን ሌንግዝ ነው የሚነግረን ማለት ነው። የሚነግረን ደግሞ በ4 ባይት ኢንክሪመንት ነው የሚነግረን። ሁሉም IP4 ሂደሮች ተመሳሳይ ሌንግዝ የላቸውም። ይህ የሚሆነበት ምክንያት ምንድን ነው? ኦፕሽን ፊልዶች ስላሉ፣ ኦፕሽን ፊልዶች ደግሞ ሁል ጊዜ ስለማይኖሩ እንደ ኦፕሽን ፊልዱ መኖርና አለመኖር የIP4 ሂደራችን አንዳንድ ጊዜ ይተልቃል፣ አንዳንድ ጊዜ ደግሞ ያንሳል ማለት ነው። IHL የIP4 ሂደሩን በ4 ባይት ኢንክሪመንት ይነግረናል ማለት ነው። ኦኬ ኦፕሽን ፊልድ ሳንጨምር ሌሎቹን ሪኳየርድ ፊልዶች ብንደምራቸው ሚኒመም የIP4 ሂደር ሳይዙን ማወቅ እንችላለን ማለት ነው። ኦፕሽን ፊልድ ሳንጨምር ሪኳየርድ ፊልዶች ሚኒመም 20 ባይትስ ነው። 20 ባይት ናቸው ኦፕሽናል ፊልዶችን ሳይጨምር ማለት ነው። ያ ማለት የሚኒመም ሳይዙ የIP4 ሂደር ሚኒመም ሳይዙ 20 ባይትስ ነው ማለት ነው። ኦኬ
IHL ማለት በ4 ባይት ኢንክሪመንት የIP4 ሂደር ሌንግዙን ይነግረናል። እንደዛ ከሆነ 20 ባይት ማለት IHL ታይምስ 4 ማለት ነው። ከዚህ ውስጥ IHLን 20 ለ4 አካፍለን ማግኘት እንችላለን። ያ ማለት ደግሞ 5 ነው ማለት ነው። ሚኒመም ቫልዩ የIHL ወይም ኢንተርኔት ሂደር ሌንግዝ ሚኒመም ሳይዙ 5 ይሆናል ማለት ነው። ኦኬ IHL 4 ቢት ሌንግዝ ነው ብለናል። ፊልድ ነው 4 ቢት ሌንግዝ ፊልድ ነው። በ4 ቢት ማክሲመም ክሬት ማድረግ የምንችለው ቫልዩ 15 ነው። 15 ክሬት ማድረግ ከቻለን 15 ሲባዛ በ4 ምክንያቱም በ4 ባይት ኢንክሪመንት ስለሆነ የሚነግረን የሂደር ሌንግዙን 15 ሲባዛ በ4 60 እናገኛለን። ማክሲመም የIP4 ሂደር ሌንግዙ ስንት ይሆናል ማለት ነው? 60 ባይት ይሆናል ማለት ነው። ኦኬ IP4 ሂደር ሌንግዙ ሚኒመም 20 ባይትስ ነው፣ ማክሲመም 60 ባይትስ ነው ማለት ነው። ዲፔንዲንግ ኦን ኦፕሽን ፊልድስ ማለት ነው። ቀጥሎ DSCP ፊልድ ዲፍረንሺየትድ ሰርቪስ ኮድ ፖይንት። DSCP ፊልድ 6 ቢት ሌንግዝ ነው፣ 6 ቢት ሌንግዝ ፊልድ ነው። ይህ ደግሞ የሚነግረን ምንድነው? የምንጠቀመው ለምንድነው? ለQoS ነው የምንጠቀመው ወይም ለኳሊቲ ኦፍ ሰርቪስ እንጠቀመዋለን ማለት ነው። ይህ ማለት ምንድነው? ሁሉም ትራፊኮች ተመሳሳይ የሆነ ፕራዮሪቲ አይፈልጉም። አንዳንዶቹ ሃይ ፕራዮሪቲ ይፈልጋሉ። ምክንያቱም ለዲሌይ በጣም ሴንሲቲቭ የሆኑ ሰርቪሶች ሃይ ፕራዮሪቲ ይፈልጋሉ። ለምሳሌ ሚዲያ ስትሪሚንግ የማለት ለምሳሌ እንደ ቮይስ ኦቨር IP ወይም ደግሞ ቪዲዮ ስትሪሚንግ ያሉ ሰርቪሶች ዲሌይ ሴንሲቲቭ ናቸው። ያ ማለት ሃይ ፕራዮሪቲ ይፈልጋሉ ማለት ነው። ሌሎች ደግሞ ለምሳሌ እንደ ኢሜል ወይም ደግሞ ፋይል ስቶሬጅ እንደ መልቲሚዲያ ስትሪሚንግ ሃይ ፕራዮሪቲ አይፈልጉም። ቤዝድ ኦን DSCP ቫልዩአቸው ሃይ ፕራዮሪቲ ለሚፈልጉት ሃይ ፕራዮሪቲ እንሰጣለን፣ ሎ ፕራዮሪቲ ለሚፈልጉት ደግሞ ሎ ፕራዮሪቲ እንሰጣለን ማለት ነው። DSCP ፊልድ ይህንን ማድረግ እንድንችል ያስደርገናል ማለት ነው። ቀጥሎ ECN ኤክስፕሊሲት ኮንጀንሽን ኖቲፊኬሽን። ECN ፊልድ 2 ቢት ሌንግዝ ፊልድ ሲሆን ይህ የምንጠቀመው ደግሞ ኮንጀንሽን ተፈጥሯል ወይስ አልተፈጠረም የሚለውን ለማሳወቅ ይሆናል ማለት ነው። ለምሳሌ ሪሲቨሩ ሪሲቭ የሚያደርገው ወይም የሚላክለት ፓኬት ፕሮሰስ ማድረግ ከሚችለው በላይ ሲሆን ኮንጀንሽን ተፈጠረ እንላለን። የዚህን ጊዜ ሪሲቨሩ ለሴንደሩ ECN ይልክለታል ማለት ነው። ያ ማለት ኮንጀንሽን ተፈጥሯል ብሎ ይነግረዋል ማለት ነው። ሴንደሩ አፕሮፕሪየት ሜጀር ይወስዳል ማለት ነው። ለምሳሌ የሚልክበትን ስፒድ ሊቀንስ ይችላል ማለት ነው። ECN ኮንጀንሽን መፈጠርና አለመፈጠሩን የምናሳውቅበት ፊልድ ነው ማለት ነው። ECN እንዲሰራ ግን ሁለቱም ኢንድ ዲቫይሶች ሴንደሩም ሪሲቨሩም ECN ሰፖርት ማድረግ አለባቸው። እነሱ ብቻ ሳይሆኑ ኢንተርሚዲየት ኖዶቹ አንደርላይ ኢንፍራስትራክቸሩም ECN ሰፖርት ማድረግ መቻል አለበት። አለበለዚያ ECN አይሰራም ማለት ነው። ኦኬ ECN ኮንጀንሽን ኖቲፊኬሽን ነው ወይም ኮንጀንሽን መፈጠሩን አለመፈጠሩን የምናሳውቅበት ፊልድ ነው ማለት ነው። ኦኬ ቀጥሎ ቶታል ሌንግዝ። ቶታል ሌንግዝ 16 ቢት ሌንግዝ ፊልድ ሲሆን ይህ የሚነግረን ምንድነው? የIP ሂደሩንና የፔሎዱን ሌንግዝ ነው በአጠቃላይ ማለት ነው። ቅድም IHL የIP4 ሂደሩ ሌንግዝ ነው የሚነግረን ብለናል። ቶታል ሌንግዝ ግን የሂደሩንና የፔሎዱን ማለት ነው። ያ ማለት ምንድነው? የላየር 3 ሂደሩና ላየር 4 ሴግመንቱን ሳይዝ የሚነግረን ነው ማለት ነው። የሚኒመም ሳይዙ ምንም ፔሎድ ከሌለ 20 ባይትስ ነው። ምክንያቱም የIP4 ሂደር ሚኒመም ሌንግዝ 20 ባይትስ ነው ስላልን ማለት ነው። ምንም ፔሎድ ሳይኖረው የቶታል ሌንግዝ ሳይዛችን ስንት ይሆናል? ሚኒመም ሳይዙ 20 ባይትስ ይሆናል። ፔሎድ ሳይኖረው ምንም ፔሎድ ከሌለው ማለት ነው። ማክሲመም ደግሞ በ16 ቢት ክሬት ማድረግ የምንችለው ቫልዩ ስንት ነው? 65535 ነው። ማክሲመም የቶታል ሌንግዝ ሳይዙ ሂደር ፕላስ ፔሎድ ማለት ነው ስንት ሊሆን ይችላል ማለት ነው? 65535 ባይትስ ይሆናል ማለት ነው። ቶታል ሌንግዝ ላይ የምናገኘው ቫልዩ ሳይዙ ስንት ሊሆን ሚኒመም 20 ባይትስ ሊሆን ይችላል። ማክሲመም ደግሞ 65535 ባይትስ ሊሆን ይችላል ማለት ነው። ኦኬ ቀጥሎ አይደንቲፊኬሽን።
አይደንቲፊኬሽን ፊልድ 16 ቢት ሌንግዝ ፊልድ ሲሆን ይህ የምንጠቀመው ደግሞ መቼ ነው? ለምሳሌ የሚላከው ፓኬት ትልቅ ከሆነ ሴንደሩ በአንድ ጊዜ መላክ አይችልም። ይህም ደግሞ ዲፔንዲንግ ኦን ኤምቲዩ ነው፣ ማክሲመም ትራንስሚሽን ዩኒት ማለት ነው። ማክሲመም ትራንስሚሽን ዩኒት ማለት ሴንደሩ በአንድ ጊዜ መላክ የሚችለው የፓኬት ሳይዝ መጠን ማለት ነው። ከዛ በላይ መላክ አይችልም። የሚላከው ፓኬት ከኤምቲዩ በላይ ከሆነ ምን መደረግ ይኖርበታል? ፍራግመንት መደረግ ይኖርበታል ወይም መቆራረጥ ይኖርበታል ማለት ነው። ከተቆራረጠ በኋላ ግን ሴንደሩ ከላካቸው በኋላ እየቆራረጠ ከላካቸው በኋላ ሪሲቨሩ ሪሲቭ አድርጎ ያንን ኦሪጂናል ፓኬቱን ኮንስትራክት ማድረግ አለበት። ኮንስትራክት ለማድረግ ደግሞ ምን ያስፈልገዋል? አይደንቲፋይ ማድረግ ይኖርበታል። ተመሳሳይ ፓኬት ላይ ያሉ ፍራግመንቶችን የሚለይበት መንገድ ያስፈልገዋል ማለት ነው። አይደንቲፊኬሽን ፊልድ የምንጠቀመው ለዚህ ይሆናል። ፍራግመንት የተደረጉ ፓኬቶች በሙሉ ተመሳሳይ የሆነ አይደንቲፊኬሽን ፊልድ ይኖራቸዋል። ሪሲቨሩ ሪሲቭ ካደረገ በኋላ ተመሳሳይ ፓኬት መሆናቸውን ያውቃል። ኦሪጂናል ፓኬቱን ሪኮንስትራክት ማድረግ ይችላል ማለት ነው። አይደንቲፊኬሽን ፊልድ ፍራግመንት የተደረገን ፓኬት ሪኮንስትራክት ለማድረግ የሚያስችለን ፊልድ ነው ማለት ነው። ቀጥሎ ፍላክስ 3 ቢት ሌንግዝ ፊልድ ነው። የመጀመሪያው ቢት ሁል ጊዜ 0 ይደረጋል ወይም ደግሞ ሪዘርቭድ ቢት ነው። ሁለተኛው ቢት ደግሞ ዲኤፍ ቢት እንለዋለን ወይም ደግሞ ዶንት ፍራግመንት ቢት እንለዋለን። ሁለት ቫልዩ ሊኖር ይችላል፣ 0 ወይም 1 ማለት ነው። 0 ከሆነ IP4 ፓኬቱ ከኤምቲዩ በላይ ከሆነ ፍራግመንት ማድረግ ይቻላል ማለት ነው። 0 ከሆነ ፍራግመንት ማድረግ ይቻላል ነው። 1 ከሆነ ግን ዶንት ፍራግመንት ነው። ያ ማለት ምንድነው? ፓኬቱን ፍራግመንት አታደርግ ወይም ደግሞ ፍራግመንት አታደርግ ላከው የሚል ኢንፎርሜሽን ይይዛል ማለት ነው። ቀጥሎ ያለችው ሶስተኛዋ ቢት ኤምኤፍ ቢት እንላታለን ወይም ደግሞ ሞር ፍራግመንት ቢት እንለዋለን። ሁለት አይነት ቫልዩ ሊኖር ይችላል፣ 0 ወይም ደግሞ 1 ማለት ነው። 0 ከሆነ ምንም አይነት ፍራግመንት የለም ማለት ነው። የዛ ፓኬት አካል የሆነ ተጨማሪ የሚላክ ሌላ ፍራግመንት የለም የሚለውን ኢንፎርሜሽን ይሰጠናል። ወይም ደግሞ ፓኬቱ ፍራግመንት አልተደረገም የሚል ኢንፎርሜሽን ይሰጠናል። 1 ከሆነ ግን ሌላ የሚላክ ፍራግመንት አለ የሚል ኢንፎርሜሽን ይሰጣል ማለት ነው። ቀጥሎ ፍራግመንት ኦፍሴት። ለምሳሌ ከኤምቲዩ በላይ ከሆነ ፓኬቱን ፍራግመንት አደረግነው። ፍራግመንት ካደረግን በኋላ አይደንቲፊኬሽን ፊልድ ሰጠናቸው፣ ተመሳሳይ አይደንቲፊኬሽን ፊልድ ሰጠናቸው። ቀጥሎ ግን እነዚህ ፍራግመንት የተደረጉ የላኩት ፓኬቶች ሪሲቨሩ ጋር ሲደርሱ በኦርደር ላይ ደርሱ ይችላሉ። ምክንያቱም ተመሳሳይ ፓዝ ላይጠቀሙ ስለሚችሉ ማለት ነው። አውት ኦፍ ኦርደር ከደረሱ ሪሲቨሩ ሪኮንስትራክት ለማድረግ የመጀመሪያው ፍራግመንት የትኛው ነው፣ ሁለተኛው ፍራግመንት የትኛው ነው የሚለውን ማወቅ ይኖርበታል ማለት ነው። ምክንያቱም በኦርደራቸው መሰረት ሪኮንስትራክት ለማድረግ ማለት ነው። ይህንን ለማሳወቅ ፍራግመንት ኦፍሴት እንጠቀማለን ማለት ነው። ፍራግመንት ኦፍሴቱ የመጀመሪያው ፓኬት የትኛው ነው፣ ሁለተኛው ፓኬት የትኛው ነው የሚለውን አይደንቲፋይ ያደርግልናል። በዛ መሰረት ሪሲቨሩ ሪኮንስትራክት ያደርገዋል ማለት ነው ኦሪጂናል ፓኬቱን። ቀጥሎ ታይም ቱ ሊቭ። ታይም ቱ ሊቭ ላየር 3 ሉፕን ፕሪቨንት የምናደርግበት ፊልድ ነው። 8 ቢት ሌንግዝ አለው። ላየር 3 ሉፕን ፕሪቨንት የምናደርገው እንዴት ነው? የፓኬቱን ላይፍ ታይም ሊሚት በማድረግ ነው። ሊሚት የምናደርገው እንዴት ነው? ኮንስታንት የሆነ ቫልዩ ኢኒሻል ቫልዩ ታይም ቱ ሊቭ ላይ ይቀመጣል። 8 ቢት ከሆነ ለምሳሌ ማክሲመም ማስቀመጥ የምንችለው 255 ነው። በ8 ቢት ክሬት ማድረግ የምንችለው 255 ነው። 255 ኢኒሻሊ ሴት ከተደረገ ታይም ቱ ሊቭ ላይ ሁል ጊዜ በራውተር ውስጥ ባለፈ ጊዜ የዚህ ቫልዩ በአንድ እየቀነሰ ይሄዳል። መጨረሻ እየቀነሰ ሄዶ መጨረሻ 0 ከሆነ ራውተሩ የመጨረሻው ራውተር 0 ሲሆን ያገኘው ምን ብሎ ያስባል? ሉፕ ሃፕን አድርጓል፣ ላየር 3 ሉፕ ሃፕን አድርጓል ብሎ ያስባል። ፓኬቱን ዲስካርድ ያደርገዋል ማለት ነው። ፓኬቱ ቲቲኤሉ 0 ከመሆኑ በፊት ሪሲቨሩ ጋር መድረስ ይኖርበታል ማለት ነው። ኢንኬዝ ግን ላየር 3 ሉፕ ከተፈጠረ ፓኬቱ ዲስካርድ መደረግ ስላለበት
ታይም ቱ ሊቭ ላየር 3 ሉፕን ፕሪቨንት ለማድረግ የምንጠቀምበት ነው ማለት ነው። ሶ 0 ከሆነና ፓኬቱ ዲስካርድ ከተደረገ ICMP ታይም ኤክሲድስ ሜሴጅ ለሴንደሩ ይላክለታል ማለት ነው። ሶ ድጋሚ መልሶ ፓኬቱን ይልከዋል ማለት ነው። ኦኬ ቀጥሎ ፕሮቶኮል ሪሲቨሩ ፓኬቱን ሪሲቭ ካደረገ በኋላ ኢንካፕሱሌት የተደረገው ፕሮቶኮል ምንድነው የሚለውን ማወቅ ይኖርበታል ፕሮሰስ ለማድረግ። ሶ ይሄንን ደግሞ የሚያውቀው በየትኛው ነው? በፕሮቶኮል ፊልድ ነው ማለት ነው። ሶ የተለያዩ ፕሮቶኮሎችን ኢንካፕሱሌት ልናደርግ ስለምንችል እንደ ፕሮቶኮል አይነት የዚህ ፊልድ ቫሉ የተለያየ ይሆናል ማለት ነው። ለምሳሌ TCP ከሆነ 6 UDP ከሆነ 17 ICMP ከሆነ ደግሞ 1 ይሆናል ማለት ነው። ሶ ቤዝድ ኦን the protocol field ሪሲቨሩ ኢንካፕሱሌት የተደረገው ፕሮቶኮል ምንድነው የሚለውን ያውቃል። ሶ ፕሮሰስ ማድረግ ይችላል ማለት ነው። ቀጥሎ ሂደር ቼክሰም 16 ቢት ሌንግዝ ሲሆን ይህ ሂደር ቼክሰም የምንጠቀመው ምንድነው? IP4 ሂደሩ ላይ ኢረር አለ ወይንስ የለም የሚለውን የሚያሳውቀን ነው ማለት ነው። ሁሉ ጊዜ ራውተሩ ሪሲቭ ካደረገ በኋላ ሂደር ቼክሰሙን ቼክ ያደርጋል። ትክክል ከሆነ ፓኬቱን ፎርዋርድ ያደርገዋል። ትክክል ካልሆነ ደግሞ ፓኬቱን ዲስካርድ ያደርገዋል ማለት ነው። ሶ ምን ብለናል ቅድም? ታይም ቱ ሊቭ ሁሉ ጊዜ በራውተር ውስጥ ባለፈ ጊዜ አፕዴት ይደረጋል። አንዳንድ እየቀነሰ አፕዴት ይደረጋል። ሶ አፕዴት ስለሚደረግ ታይም ቱ ሊቭ ሂደር ቼክሰምም ሁሉ ጊዜ ራውተሩ ፎርዋርድ ከማድረጉ በፊት አፕዴት ይደረጋል ማለት ነው። ሁሉ ጊዜ አፕዴት ይደረጋል ማለት ነው ቼክሰሙ። ኦኬ ሶ ሂደር ቼክሰም ሂደሩ ላይ IP4 ሂደሩ ላይ ኤረር አለ ወይንስ የለም የሚለውን የሚያሳውቀን ነው ማለት ነው። ነገር ግን ሂደር ቼክሰም ኤረር ቼክ የሚያደርገው IP4 ሂደሩ ላይ ነው እንጂ ፔሎዱን አይጨምርም ማለት ነው። ፔሎዱ ለምሳሌ UDP ወይም ደግሞ TCP ከሆነ እነሱ የራሳቸው ኤረር ቼክ ሜካኒዝም ስላላቸው ፔሎዱ በዛ ቼክ የሚደረግ ይሆናል ማለት ነው። ሶ ሂደር ቼክሰም ኤረር ቼክ የሚያደርገው IP4 ሂደሩ ላይ ብቻ ይሆናል ማለት ነው። ቀጥሎ ሶርስ IP አድሬስ እና ዴስቲኔሽን IP አድሬስ እነዚህ 32 ቢት ሌንግዝ ፊልዶች ሲሆኑ ሶርስ IP አድሬስ የላኪውን አድሬስ ላኪው ፓኬቱን የላከው ማን ነው የሚለውን የሚገልጽልን ሲሆን ዴስቲኔሽን IP አድሬስ ደግሞ የዴስቲኔሽን ዲቫይሱን ወይም ደግሞ ፓኬቱን ለማን ነው የተላከው የሚለውን የሚገልጽልን አድሬስ ፊልድ ነው ማለት ነው። ኦኬ ቀጥሎ ኦፕሽን ፊልድ ሚኒመም 0 ሊሆን ይችላል፣ ማክሲመም ደግሞ 40 ባይት ሌንግዝ ሊኖረው ይችላል ማለት ነው። ሶ ኦፕሽን ፊልዶች ሁሉ ጊዜ አንጠቀማቸውም። ሶ ኦፕሽን ፊልድ አለን ማለት IHL ኢንተርኔት ሂደር ሌንግዝ ከ5 በላይ ሆነ ማለት ነው። ሶ ሁሉ ጊዜ የዚህ የኦፕሽን ፊልድ ቫልዩ ሲቀመጥ በ32 ቢት መልቲፕል ነው የሚቀመጠው። ኦፕሽን ፊልዱ ግን አድ የተደረገው ኦፕሽን ፊልድ 32 ቢት መልቲፕል ካልሆነ 32 ቢት መልቲፕል ለማድረግ ፓዲንግ ቢት ወይም ደግሞ 0 ቢት እንጨምራለን ማለት ነው። ኦፕሽን ፊልድ ስንል ለምሳሌ እንደ ሶርስ ራውት በዚህ ጊዜ ኦፕሽን ፊልድ ሶርስ ራውት አድ ይደረጋል ማለት ነው። ኦኬ ለምሳሌ እዚህ ጋር አሁን ካፕቸር የተደረገ በዋየር ሻርክ ካፕቸር የተደረገ ፓኬት እዚህ ጋር አለኝ። የላኩት ፒንግ ሪኳስት ነው የላኩት። ፒንግ ሪኳስት ደግሞ የላኩት ወዴት ነው? ወደ 192.168.220.1 ነው የላኩት። ሶ ላየር 3 ሂደሩን ቼክ እናድርግ ወይም ደግሞ IP4 ሂደሩን ቼክ ብናደርገው ከኋላ የተነጋገርናቸው ሁሉንም ፊልዶች እዚህ ጋር እናገኛለን። ኦኬ ለምሳሌ በመጀመሪያ ቨርዥን ፊልዱ 4 ይላል በዴሲማል፣ በባይነሪ ደግሞ 0100 ይላል። ያ ማለት ምንድነው? እየተጠቀምን ያለ ነው IP ቨርዥኑ IP4 መሆኑን ይነግረናል ማለት ነው። ቀጥሎ ሂደር ሌንግዙ 20 ባይትስ ይላል። ያ ማለት IP4 ሂደሩን የሚነግረን ነው ማለት ነው። 20 ባይትስ ነው ማለት 20 ባይት ሚኒመም IP4 ሂደር ነው። ያ ማለት ኦፕሽን ፊልድ የለንም ማለት ነው። ቀጥሎ ዲፈረንሺየትድ ሰርቪስ ኮድ ፖይንት እና ኤክስፕሊሲት ኮንጀክሽን ኖቲፊኬሽን ከረንትሊ ቫልዩአቸው 00 ነው የሚለው ምክንያቱም እየተጠቀምናቸው ስላልሆነ ማለት ነው። ቀጥሎ ቶታል ሌንግዙ 60 ባይትስ ይላል። 60 ባይትስ ማለት ቶታል ሌንግዝ የሚነግር ምንድነው ብለናል? ሂደር ፕላስ ፔሎድ ነው ብለናል።
ሶ ሂደር ፕላስ ፔሎድ 60 ባይትስ ማለት ነው። ሂደር ሌንግዛችን ስንት ነው? 20 ባይትስ ነው። ሶ ከ60 ላይ 20 ስንቀንስ 40 እናገኛለን። 40 ፔሎድ ይሆናል ማለት ነው። ኦኬ ቀጥሎ አይደንቲፊኬሽን ፊልድ ቫልዩ እዚህ ጋር ለምሳሌ 255 36 ይላል። ያ ማለት ይሄ ፓኬት ፍራግመንት ቢደረግ ፍራግመንት የሆኑት ፓኬቶች በሙሉ ተመሳሳይ አይደንቲፊኬሽን ፊልድ ሊኖራቸዋል ማለት ነው። አሁን ግን ሳይዛችን 60 ባይትስ ነው። 60 ባይትስ ደግሞ ከኤምቲዩ በታች ነው። ኤምቲዩ 1500 ነው። ሶ ከ1500 ባይትስ በታች ስለሆነ ሴንደሩ ይሄንን ፓኬት ፍራግመንት ሳያደርግ መላክ ይችላል ማለት ነው። ሶ ቀጥሎ ፍላግ ስፒድ የመጀመሪያው ሪዘርቭድ ቢት ነው ብለናል። ሶ 0 ነው ሁሉ ጊዜ ቫልዩ። ቀጥሎ ዶንት ፍራግመንታችን 0 ነው ቫልዩ። ያ ማለት ይህ ፓኬት ፍራግመንት መደረግ ይችላል ማለት ነው። ነገር ግን ሳይዙ ከኤምቲዩ በታች ስለሆነ ሴንደሩ እንደዚሁ መላክ ይችላል። ቀጥሎ ሞር ፍራግመንታችን 0 ነው። ያ ማለት የዚህ ፓኬት አካል የሆነ ሌላ ፍራግመንት የለም ወይም ደግሞ ፓኬቱ ፍራግመንት አልተደረገም የሚለውን የሚነግረን ይሆናል ማለት ነው። ቀጥሎ ፍራግመንት ኦፍሴት ቫልዩአችን 0 ነው። ቀጥሎ ታይም ቱ ሊቫችን አሁን 128 ነው። ይሄ ሴት የተደረገው ኢኒሻል ቫልዩ ነው። ሶ ቀጣይ ራውተር ሲያልፍ 1 ይቀነሳል 127 ይሆናል። ሌላ ራውተር ሲያልፍ 1 ይቀነሳል 126 ይሆናል። ሶ እንደዚህ እያለ 0 ከመድረሱ በፊት ሪሲቨሩ ጋር መድረስ ይኖርበታል ማለት ነው። መሃል ላይ ግን የዚህ ቫልዩ 0 ከሆነ ራውተሩ ዲስካርድ ያደርገዋል ማለት ነው። ከዛ ISMP ታይም ኤክሲድድ ሜሴጅ ለሴንደሩ ይልክለታል ማለት ነው። ቀጥሎ አሁን ፕሮቶኮላችን ፒንግ ሪኳይስት ነው የላክነው። ፒንግ ሪኳይስት ደግሞ ISMP ሪኳይስት ነው። ሶ የISMP ደግሞ ቫልዩ ስንት ነው? 1 ነው ማለት ነው። ቫልዩ 1 ይሆናል ማለት ነው። ሶ በዚህ ፊልድ አማካይነት ሴንደሩ የተጠቀምነው ኢንካፕሱሌት የተደረገው ፓኬት ISMP መሆኑን ያውቃል። ሶ ፕሮሰስ ማድረግ ይችላል ማለት ነው። ቀጥሎ ሂደር ቼክ ሰማችን በሄክሳዴሲማል እዚህ ጋር ተቀምጧል። ቀጥሎ በመጨረሻ ሶርስ አድሬስ እና ዴስቲኔሽን አድሬሳችን ማለት ነው። የሴንደሩ እና የሪሲቨሩ አድሬስ ማለት ነው። ኦኬ ቀጥሎ ደግሞ ተመሳሳይ ነው። ፒንግ ሪኳይስት ለተመሳሳይ ዴስቲኔሽን የላኩት ፒንግ ብዬ ግን -L ብዬ 10000 ብያለሁ። ሶ አሁን ፒንግ ሪኳይስቴን ስልክ ሳይዙን የላኩትን የፓኬት ሳይዝ ወዴት አደረኩት? ወደ 10000 ባይትስ ነው ያሳደግኩት ማለት ነው። ሌንግዙን ሳይዙን ሶ 10000 ማለት ደግሞ ከኤምቲዩ በላይ ነው። ኤምቲዩአችን ስንት ነው? 1500 ነው። ሶ ከ1500 በላይ ከሆነ ሴንደሩ ምን ማድረግ ይኖርበታል? ፍራግመንት ማድረግ ይኖርበታል ማለት ነው። ሶ እዚህ ጋር ፍራግመንት የተደረጉ ሁለት ፓኬቶችን በቀኝና በግራ አስቀምጫለሁኝ። ሶ የሚኖረን የፊልድ ቫልዩ ዩኒታችን እዚህ ጋር ቼክ እናደርጋለን ማለት ነው። አሁን ኦኬ አይደንቲፊኬሽን ፊልዳችንን ብንመለከት ቫልዩ ስንት ነው? 25544 ይላል። ሶ ሁለቱም ጋር ተመሳሳይ ቫልዩ ነው። ምክንያቱም ይህ የኦሪጂናል ፓኬቱ ፍራግመንት ከተደረገ በኋላ እነዛ በሙሉ ፍራግመንቱ ተመሳሳይ የሆነ አይደንቲፊኬሽን ፊልድ ይኖራቸዋል ማለት ነው። ከዛ ሪሲቨሩ በዚህ ፊልድ አማካይነት የተመሳሳይ ፓኬት አካል መሆናቸውን ያውቃል ማለት ነው። ቀጥሎ ፍላግስ ላይ ለምሳሌ ዶንት ፍራግመንታችን 0 ነው የሚለው። ያ ማለት ፓኬቱን ፍራግመንት ማድረግ ይቻላል ማለት ነው። ሶ ፍራግመንት አድርግቶ ልኮታል። ቀጥሎ ሞር ፍራግመንታችን ስንት ነው? 1 ነው የሚለው። ምክንያቱም 10000 ማለት ብዙ ፍራግመንት ስለሚሆን ማለት ነው። ብዙ ፍራግመንት ስለሚሆን 1 ማለት የዚህ ፓኬት አካል የሆነ የሚላክ ሌላ ፍራግመንት አለ የሚለውን ኢንፎርሜሽን ይሰጠናል ማለት ነው። ቀጥሎ ፍራግመንት ኦፍሴታችን 0 ነው የሚለው የመጀመሪያው። ቀጣዩ ግን 1480 ይሆናል ማለት ነው። ሶ ይሄ ደግሞ ምን ይነግረናል? እዛ ፍራግመንት ውስጥ የነዚህ ፍራግመንቶች ፖዚሽናቸው የቱ ጋር ነው ያለው፣ የመጀመሪያው ፍራግመንት ነው ሁለተኛው ፍራግመንት ነው የሚለውን የሚነግረን ነው ማለት ነው ይሄኛው። ኦኬ ቀጥሎ ደግሞ አሁንም ፒንግ ሪኳይስት ላኩኝ። በዚህ ጊዜ ግን ሳይዙ 1000 ነው። ቀጥሎ -F ፊልድ ጨምሬያለሁ። -F ማለት ምንድነው? ዶንት ፍራግመንት ነው። ፓኬቱን ፍራግመንት ሳታደርግ ላክ የሚል ኢንፎርሜሽን ይሰጠናል ማለት ነው። ሶ 1000 ማለት ግን ከኤምቲዩ በታች ነው።
ኤምቲዩ ማክሲመም ትራንስሚሽን ዩኒት በአንድ ጊዜ መላክ የሚቻለው 1500 ነው። 1000 ከ1500 በታይ ስለሆነ ሴንደሩ ፍራግመንት ሳያደርግ መላክ ይችላል። ፍላክስ ቢት ላይ መተን ብንመለከት ዶንት ፍራግመንታችን አንድ ሆነ ማለት ነው። ፍራግመንት ሳታደርገው ላከው እያልነው ነው። ሳይዙ ደግሞ ከኤምቲዩ በታይ ስለሆነ ሴንደሩ ፍራግመንት ሳያደርግ ልኮታል ማለት ነው። ቀጥሎ ግን አሁንም ICMP ሪኳየስትን የላኩት በዚህ ጊዜ ግን ሳይዙን 2000 ያሳደግኩት ከዛ -F ወይም ደግሞ ዶንት ፍራግመንት ፊልድ ጨመርኩኝ። 2000 ከ1500 በላይ ነው። ሴንደሩ ፍራግመንት ሳያደርግ መላክ አይችልም። እኔ ግን ፍራግመንት ሳታደርግ ላክ እያለኩት ነው። እዚህ ጋር ምን ይነግረኛል? ፓኬት ኒድስ ቱ ቢ ፍራግመንትድ በት DF ሴት ዶንት ፍራግመንት ቢት ሴት ተደርጓል፣ ግን ለመላክ ይህንን ፍራግመንት ማድረግ አለብኝ ብሎ ይነግረኛል ማለት ነው። ሴንት የላከው 4 ነው፣ የተቀበለው ሪሲቭ ያደረገው ግን 0 ነው። ሎሱ ስንት ነው? 0 ነው። 100% ሎስ ማለት ነው። ፓኬቱ አልተላከም ማለት ነው። ፍራግመንት ሳያደርግ መላክ ስለማይችል ማለት ነው። ኦኬ የዛሬው ክላሳችን IP4 ሂደር ይህንን ይመስላል ማለት ነው። በIP4 ሂደራችን IP4 ሂደር ውስጥ ያሉ ፊልዶች ምን ምንድናቸው፣ አገልግሎታቸውስ ምንድነው የሚለውን በሚገባ ተመልክተናል ማለት ነው። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ሰፖርት ማድረግ ትችላላችሁ። እስከመጨረሻው አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ ድረስ ቸርን ሰንብት።